ደብሬ ያልኩሽ አልጋ ነሱ ነው እነ ጥሩነህ ወገን። ጥሩነህ እንዴት ያለ ልጅ አመጣውለት መሰለ። እንደው የሙት ልጆችን የስ አንጀቴን ነው የሚበሉ። ወዴት ነህ? አለው እዚህ ነኝ። የደጁን ተጋን ሊየው ብዬ ነው። ያጓራባና አባቴ አምላክ የኔ አቆራረጥ መስሎ ነው እንጂ ደርሻለሁ። አሁን አቤል አወራ አለችና አታዳለች ብለሽ ነው በላይዞ በይ። ያንቺስ ወዳጅነት ተናማሩ ጋር ነበር እኮ ያን ያክል የምተማመንበት ቅል አይደለም። ማለቴ ምን ያክል ሊሳካ እንደሚችል እርግጠኛ አይደለሁም። እያንዳንዱን ቆጥሮ ይቀበላል። ግን ከቤተሰቦቹ አንተ የምትመርጥ ይመስላል? ሴት ልጅ ራቁቷ የምትቆመው ከማን ፊት ይመስላል? ምን ጠፍተው ነው የምትነሳምቶይ? ገመድ ነበር ያስቀመጥኩት ጠፍቶኝ። አትሄድ ብለህ ነው? ናማ ጀሪካውን አውርደኝ በይ። ናስኪ የሚበላ ላቀርብልህ? የለም ብቆይ ነኝ ስራ ልጨርስ። አማሩ ትፈልግሻለች ስትለኝ ደስቱን ማውጥቼ ነው የመጣው። አይ እንዲሁ ታልሸመገልሽኝ ብሎ ልከውኝ አይደል? አያ ታማን ተኔ ዘንድ ደግሞ ምን አደረገች አሉ? አይዳይ ኧረ እንዲህም አይደል ደብር ያንቺ ጉር ነው እንጂ። ማን ዘለቀ ታላስታረቅሽኝ ብሎ አንዱን ቀን ሙሉ ሲጨቃጭቀኝ ነው ያለ። ወገቡን ቢያርቀው ይዘልዛላ። እኔ እኮ ምን ወጋ አገኘች የድስቱን አቋርጬ መምጣቴ። ኦሃ እና መሄድሽ ነው? አንዴ ጋለሞታ ተብያለሁ። የአባቴን በድማ ባስጠብቅ ይሻለኛል። በይ ደህና ዋይ። አይ አታቆስ ደውል ስልክሽ አይሰራም። ማታማ በቃ ራት እንደነበተን አረ ስልክ የሚያስጠፋራት ማንም እንዲረብሽን አልፈለግም። ቻዲስ ሲምብት እኔ እኮ አላምንሽም። አብሬው ያደርኩ እንዳትይ። አረ ተረጋጊ። ቤት አድርሱኝ ግን እሱ ነገር አለ። አሎ አገኘው? የለም ደብረ እየመጣች ነው። ይቆይ ውጣ። ለማንም ተወንዙ ታች ጠብቀኝ መጣሁ። ለማግባት እንቅፋት የሚሆንበት ህልሙና የእናቱ ቃል እንደሆነ ነገረኝ።
ምንድነው ደግሞ የናቱ ቃል? አቤል ከእናቱ ጋር ከባድ የሚባል ጊዜ እንዳሳለፈና እናቱን መታደግ እንዳልቻለ እናማ ህልሙን ሲያሳካና በሁለት እግሩ ሳይቆም ሴት የሚባል ነገር እንዳያስብ ቃል አስገብታለች። እና አንቺ ምን አሰብሽ? አቤልን ማጣት አልችልም። ሰላም አለይኩም አሩ። እንዴት ውለሃል? እንዴት ነህ? ያን ነገር እንዴት አደረከው? ታች ቦርድ ላይ በወጣ የለም አላገኘሁትም። እስቲ ከሰሞኑ በደንብ ፈልጓለሁ። አንድ ወረቀት ፈልጎ ለማግኘት ነው ይሄን ሁሉ ሰዓት? ትዕግስት ስተደጅ አይደለች መች ራቀች? አቤል ደውሎ ነበር ከዚህ ወር እንዳልክ ብሏል። ኧረ እስከ ቅዳሜም አያልፍም። ገበያ መሄዳቸውም አይቀርም። ያኔ ደጁ ጭር ሲል ያኔ ፈልጓለሁ። በል ገብተህ ከሳንዱቁም ነው መፈለግ። ግድ የለም አላጣውም። እኔ ለከብቶች ሳር ማጭድ መሄዴ ነው። በል እንደዛም ራስህ አትበል። እሺ በል ሰውየው ስማኝማ። እሺ የልደት ሰርቲፊኬት የሚሰሩ ልጆች እንዳሉ ነግረኝ ነበር። አዎ ግን ለማን ነው? የናፍቆትን 19 ዓመት እንደሞላት አድርገው እንዲሰሩልኝ ነበር። ቀበሌ እኮ ማሰራት ትችላለህ። የዛን ያክል ከባድ ነገር የለውም። ማለቴ ዙሪያ ጥምጥም ከመሄድ አዎ ግን እዛ የተሰራላት እና 18 ዓመት አልሞላት። ኦኬ እሺ ለማፍተም ሞክር። ድስቱን አውጥተሽ ነው ዝም ብለሽ የምትመነጭሪው? ጥጄዋለሁ። አልጋንህ አልመጣም ነበረ መጣሁ ብሎ ወጣ። የሚበላ ሰጥሽ የለም? ምቆይና ያለ ራ መጣ ና በል ግባ፣ ቁራሽ ቅመስ። ወጥስ አልደረሰና መንደር ትዞር ቆይ ይቻላል። በል ብላ
ሄሎ አለቀ? ኦኬ እሺ፣ በ5 ደቂቃ ውስጥ መጥቼ ወስዷለሁ። ማን ነው? አቤል እኮ የናፍቆትን ይል ሰርተፍኬት አሰራላት ብሎ አልቋል፣ መጣው ሰደው ነው። ቆይ የናፍቆት ይል ሰርተፍኬት ደግሞ ያደርግላል? ያው አባቷ ሳያቅ በስሙ ያሉ ንብረቶችን ለማንቀሳቀስ 18 ዓመት እንዳለፋት ማረጋገጡ ጥሩ ነው። ትንሽ በቃ እንሂድ ልቀበላቸው። ቀጣይ ምንድነው? እስኪ እናያለን እንግዲህ። የሰው ፎቶ በኪስ ይዘም ዞሮ ምን ይሆን ብለህ ነው ታትስን ያመጣው? እኔስ ሳሙና አስፈልግ ነው ተጭጎቱ ያገኘው
ወዲያውም ወስደሽ ጫትልሻለሁ ስል እኮ ረስቼዋለሁ። ወይ ቅሌ